ሊትል ሄርክለስ እስከመባል የደረሰ በአግራሞት አፍ የሚያስከፍት ሰውነት። በ8 ዓመቱ ከራሱ ክብደት በላይ በሆኑ ብረት ቤንች ፕረስ ይሰራም ነበር። ሰውነቱ የትልቅ ቦዲ ቢልደር እንጂ በጭራሽ የሕፃን ልጅ አይመስልም ነበር። ግን አሁን ምን ሆነ? የት ነው ያለው? ዛሬ በፊት አውራሪያችን ይህንን እንመለከታለን። ይህ የሪቻርድ ሳንድሬክ ታሪክ ነው። የዓለማችን ታዋቂው ሕፃን ቦዲ ቢልደር እንደ አውሮፓውያን አቆጣጠር በ1992 ዩክሬን ውስጥ የተወለደው ሪቻርድ በ2 ዓመቱ ነበር ከቤተሰቡ ጋር ወደ ዩኤስኤ ለተሻለ ሕይወት የገቡት። አባቱ የማርሻል አርቲስት ነበር። እናቱ ደግሞ ድሮ ከኤሮቢክስ ጋር የተገናኘ ሕይወት ነበር የነበራት። ስለዚህ ስፖርቱ የዚህ ሕፃንን ሕይወት ውስጥ ትልቅ ሚና እንደሚጫወት ግልጽ ነበር። አባቱ ሪቻርድ በአካል ወይም በሰውነት እንቅስቃሴ ወደር የለሽ እንዲሆን ይፈልግ ስለነበር ገና በ6 ዓመቱ ነበር ስፖርት ያሰራው የነበረው። ክብደት፣ ማርሻል አርት፣ ጥብቅ የሆኑ የምግብ ፕሮግራሞች የሪቻርድ የዕለት ተዕለት ሕይወት ሆኑ። በአባቱ ዓይን እይታ ስር ሆኖ ቀጠለ። ገና በ8 ዓመቱ ሪቻርድ ዓለምን አስደነቀ። በግልጽ የሚታይ የሆድ ቅርጽ፣ ትልቅ ጡንቻና ጥንካሬም ነበረው። የራሱን ክብደት 3 እጥፍ የሚሆን ቤንች ማድረግ የሚችል ነበር። በተጨማሪም ለትልልቅ ሰውም ቢሆን የማይታሰቡ እንቅስቃሴዎችን እሱ ቀለል አድርጎ ያደርግም ነበር። ሰውም ሊትል ሄርክለስ በሚል ስም ይጠራው ጀመር። ትልልቅ ቃለ መጠይቅ ላይምና ቶክ ሾዎች ላይም በመምጣት ስራዎቹን ያሳይ ነበር። ብዙም ሳይቆይ ሊትል ሄርክለስ የሚል ፊልም ላይ ተወነ። ጋዜጦቹ፣ የቲቪ ጣቢያዎቹ ዶክመንተሪ አዘጋጁ። ሁሉም ስለዚህ ፈርጣማ ልጅ ማወቅ ይፈልጉ ነበር። ነገር ግን ሁሉም ጤናማ ነው ብለው የሚያስቡ አልነበሩም። ሪቻርድ ስሙ በገነነ ቁጥር አንዳንድ ሰዎች መረበሽ ማሰብ ጀመሩ። በዚህ ዕድሜው ይህን ያህል ስፖርት መስራት ጤናማ ነውን? አንዳንድ አዋቂዎችም ቢሆኑ ሰውነቱ ከሚገባው በላይ እየተጨነቀ እንደሆነም መናገር ጀመሩ። ሌሎችም ቢሆኑ ቤት ውስጥ ስላለው ሕይወቱ ማሰብ ከጀመሩም ቆይተዋል። እውነትም ከካሜራ ጀርባ ነገሮች ጥሩ አልነበሩም። የሪቻርድ አባት በጣም ጥብቅ ተቆጣጣሪና አካላዊ ብሎም ስነ ልቦናዊ ጫና ያሳድርበት ነበር። ከምግብ እስከ ስፖርት፣ ከስፖርት እስከ እንቅልፍ ድረስ በፕሮግራም የታጠረ ነበር። እንደ አውሮፓውያን አቆጣጠር በ2003 ነገሮች በመጥፎ ሁኔታ ተቀየሩ። የሪቻርድ አባት ዶሜስቲክ ቫዮሌንስ ወንጀል ተያዘ። ከዛ በኋላ የሪቻርድ ሕይወት እስከ መጨረሻው ተቋጨ። ከአባቱ ስር በኋላ ከሚዲያው ራቀ። ቦዲ ቢልዲንግ ትወናውንም ትቶ እንደ ማንኛውም ሰው ሕይወቱን ቀጠለ። በሰጠው ቃለ ምልልስ ላይም ቢሆን አባቱ ስፖርት እንዲሰራ እንደሚያስገድደው፣ ነገር ግን እድሜ ልኩን ሊትል ሄርክለስ ተብሎ መጠራት እንደማይፈልግ ነበር የተናገረው። አሁን ሪቻርድ ሳንድሬክ የ30ዎቹ መጀመሪያ ላይ ነው ያለው። ድሮ የነበረው የተከፋፈለ ሰውነት አሁን የለም። ግላዊ ሕይወቱን ከእውቅናና ከሶሻል ሚዲያ ጠብቆ እየኖረ ነው። ዓለም ያወቀው እንደ ድንቅ ጀግና ልጅ ቢሆንም እሱ ግን እንደ ማንኛውም ልጅ ነበር መሆን የሚፈልገው። ትንሹ ሄርክለስ አሁን አድጎ ሊሆን ይችላል፣ ነገር ግን ታሪኩ ለስፖርት አፍቃሪዎችና ማህበረሰብ አሁንም ድረስ አስደናቂ እንደሆነ የቀጠለ ነው። የዛሬ ዝግጅታችን ይህን ይመስል ነበር። ሰብስክራይብ ማድረጉን አይርሱ።